ጋይስ ዛሬ እንግዲህ ማለት ነው የሚገርም ኢቨንት ተዘጋጅቷል። ምሳ ነው የተዘጋጀው። ሌት ሆኛለሁ ግን የሆኑ ስራዎች ነበሩን። ጆሲና ነው ፎንቲ ነበሩ አብረው ማለት ነው እየዞርን ነው ያልነው። ይቅርታ ጠይቀን ወደ ኢቨንቱ እንገባለን ማለት ነው። ያቀባበል ነገር እያደረጉልን ነው። ያቀባበል ዝግጅት ነው የሚባለው። እንኳን ተፈታችሁ ዌልካም እንደዚህ አይነት ነገር ነው እና ያለን ምን አይነት ምግቦች እንዳሉ እርቦኛል። ከጧት ጀምሮ ምግብ አለ ነው በጣም እኔም አልበላሁም እርቦኛል አይደል አበላለሁ ብለን ያወጣል እንዴ በደንብ እንበላለን። ጽድት ያለ ምግብ ተዘጋጅ። አንተም እርቦሃል አንተም ትበላለህ ችግር የለም። አዎ ታዲያስ እናሳ። አሁን ደግሞ ሁለት እንግዶችን አስተዋውቃቸዋለሁ። አቶ ናሆም ፎንቲ ጆሲማን አጨራሰስክ ያንተ ምን ያህል ረጅሞች ናቸው እናታችሁ። እኔ ባይዘው ረጅም ነኝ እንድታውቁት፣ ሁለቱም ግን ከረጅም በላይ ናቸው ሲሪየስሊ። ኤኒዌይስ መተናል ተፈተናል እኔ ደግሞ ተቀብያቸዋለሁ። ይናባስ ሌትስ ጎ ብሎግ ጠብቁ። የሚገራርሙ ቪዲዮዎች ወዳቸዋለሁ። Why what? Come here. Camila. Dahando. Teganina. Inaba. Alena. Surprise. Come here. Atemil kaya ka. Salam belum. Juicy pula. Okay. Salam nasib. አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ ያለው ማን ነው እንደኔ አዶናይ ለቤቱ ስለበቃ ደስ ያለው። እኔ በጣም ደስ ብሎኛል። ሁሌም ጥሩ ሰዎች ሁሌም ክፉ እንዲነካቸው አንፈልግም። ስለዚህ እኔ ከወዲሁ ለአዶናይ በሰላም ስለበቃ ለቤት በጣም ደስ ብሎኛል ማለት እፈልጋለሁኝ። ያንን አስመልክቶ ዛሬ የምሳ ግብዣ በቤቱ ላይ ተደርጎ ነበረ። ከቤተሰቦቹ ጋር፣ ከወዳጅ ዘመዶቹ ጋር፣ ከጓደኞቹ ጋር፣ ከተለያዩ ሰዎች ጋር የምሳ ግብዣ ነበረ ማለት ነው። ያንን እያስመለከተ የእናት አባቱን ደስታ ምን ይመስላል የሚለውን ነው እኔ እያሳዩዋችሁ ያለሁት ማለት ነው። አብራችሁን ቆዩ። እንዲሁም የአዶናይ ወዳጆች የሆናችሁ እንኳን በሰላም ለቤት አበቃ እያላችሁ ኮሜንት ላይ ቁጭ አድርጉ ማለት ነው። Jada, denau. ጋይስ ድባቡ ያምራል። ቤተሰብ ተሰብስቧል። ጓደኞች መጥተዋል እንዳለ ማለት ነው። እዚህ በላይ ምን አለ? የቱ ጋር ቁጭ እንበል? እዛ ጋር ነው እኛ። እንግዶች ትላልቅ እንግዶች መጥተዋል። እንግዲህ ቴንክ ዩ ብሩክዬ የኔ አባት አምሮብሻል። አንቺ ለፕሮፌሰር ኃይላም የኔ አባት ደስ ብሎናል። የኔ አባት እንያዝበት ነው አብርዬ ታዲያስ እንታዲውዳ ተመለከ ማይ ቫኬሽን ይመስላል። ማይ ሰላም ነሽ ወይ? ደህና ነሽ? ቴንክ ዩ ና ወንድም አለ እንደምን አለ? ደህና ነህ ወይ? አለን እኔ አባት እንዴት ነህ? ሰላም ነው? ቴንክ ዩ ስለመጣ ቴንክ ዩ ሶ ማች ቤቴ ለዚህ ሁሉ ሰው ይበቃል ግን በጣም ደስ ይላል። ስብስብ ፍቅር ማለት ነው። የሀገሬ ልጆች የቲክቶክ አካውንት ፎሎ እያደረጋችሁ እሺ ፕሊዝ 1 ሚሊዮን እናድርሰው። እስኪ ታሪክ እንስራ። ዛሬ ማድረስ እንችላለን 1 ሚሊዮን። እስኪ
እንቅመሰው እስኪ ከአንድ እስከ 10 እንስጠው እስኪ። ክትፎ ነበር ይናፈቀኝ። አቶ ኃይል መጥቷል እንግዲህ ነይ ቁጭ በይ ወይ እና እንዴት ነሽ ልኝ ሰላም ነው ወይ ያ ብሩኬ ያዙ እንጂ ምግብ ያዙ ፍራይዴ መኖር ነበር ድንገተኛ ስለሆነ ነው እንጂ በጣም ቅዱስ እንደዚህ አልመሰለህም? ማርያምን እንግዲህ አቶ ጆሲ ተጠጥቷል እንደምትመለከቱት። ለምን ዊስኪ ለምን ጎልድ ሌቨል ይዤ አልመጣም ነው? እኔ ያው ብሉ ይዣለሁ መኪና ውስጥ ነው እንያዝ። ከዚህ ሁሉ ሰው ጥያቄ የሆነብኝ ግን ጃኒን አላየዋትም። ጃኒ የት ናት? የት ነሽ ጃኒ? ለምንድን ነው እዚህ ቪዲዮ ውስጥ ያላየሁሽ? ካለሽ አለው በይኝ፣ ወይም ደግሞ የምታውቁ ሰዎች ኮመንት ላይ አስቀምጡልኝ። የት ናት ያለችው? አላየዋትም። ጋይስ አዶናይ ነኝ። ይህ አዲሱ አካውንቴ ነው። እንደምትመለከቱት ዩዘር ኔም እና አካውንት ኔም ይህ ነው። ፌክ አካውንት ክሬት አድርገው ፎሎ ለማግኘት የሚሞክሩ ሰዎች ስላሉ ይህ አካውንት ፎሎ አድርጉት። ግን መጀመሪያ አረጋግጡን እውነተኛ አካውንት መሆኑን ማለት ነው። እወዳቸዋለሁ። እንግዲህ በትንሹ እንዳያችሁት ይሄን ይመስላል ማለት ነው። ከምንም በላይ የእናት ያባቱን ደስታ እንዳያችሁት ነው ማለት ነው። በጣም ደስ ይላል እና በተለይ በአጭር ጊዜ ውስጥ ደግሞ ለቤት በሰላም ስለበቃ በጣም ደስ ብሎኛል ማለት ነው። አዶናይ እንግዲህ ከዚህ በኋላ ላለው ነገር መልካም እድል ማለት እፈልጋለሁ። መልካምነትህን፣ ደግነትህን፣ ጥሩነትህን በዚሁ ቀጥልበት ማለት እፈልጋለሁ። ላይክ፣ ሼር፣ ኮሜንት በማድረግ ደግሞ አሁንም እንድታበረታቱኝ እፈልጋለሁ ማለት ነው። የዛሬን በዚሁ ጨርሻለሁ። ቻው።